ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን ከዚህ በፊት በሶስት ክፍሎች ይዘንላችሁ ወደ እናንተ የመጣ ነው በመጽሐፍ ቅዱስ ውስጥ ያሉ መድኃኒታማ እጽዋቶችን እንዴት ለመድኃኒት አገልግሎት እንጠቀምባቸው አለን የሚለውን በተብራራ መንገድ ወደ እናንተ አድርሰናል። ዛሬ አራተኛ ክፍል ወደ እናንተ ይዘን መጥተናል። አራተኛ ክፍል ላይ ስለ ወይራ እናደርሳችኋለን። ተከታተሉ። ወይራ በመጽሐፍ ቅዱስ ውስጥ የተጠቀሰ እጽዋት ሲሆን ለመድኃኒትነትና ለተለያዩ መንፈሳዊ አገልግሎት ጥቅም ላይ ውሏል። በሳይንሳዊ ስያሜው ኦሊያ ኢሮፒያ ሲባል በዚህ ስም የሚጠቀሱ ሁለት ዝርያዎች ይገኛሉ። እነዚህም ዝርያዎች ኦሊያ ኢሮፒያ ሳብስፒሺስ ኩስፒዳታ የምንለውና ኦሊያ ኢሮፒያ ሳብስፒሺስ ኢሮፒያ የሚባሉ ሁለት የወይራ ዝርያዎች እንዳሉ በመጽሐፍ ቅዱስም ተጠቅሰው እናገኛለን። እያንዳንዳቸውን ለማየት እንሞክራለን። የመጀመሪያው ወይራ የቤት ወይራ የምንለው ነው። በመጽሐፍ ቅዱስ ታሪክ ውስጥ መልካም ወይራ ተብሎ የሚጠራው ነው። ይሄውም ኦሊያ ኢሮፒያ ሳብስፒሺስ ኢሮፒያ የምንለው ነው። መገኛው በብዛት በመካከለኛው ምስራቅና ሜዲትራኒያን አካባቢ ነው በቅሎ የሚገኘው። ይህ የወይራ ዝርያ የፍሬው መጠን በጣም ትልቅና ስጋማ ነው። ከዚህም የተነሳ የዘይት ይዘቱ በጣም ከፍተኛ ስለሆነ ለዘይት ምርት አገልግሎት ይውላል። የቅጠሉ ቅርጽ ሰፋ ያለና የላይኛው ክፍል አረንጓዴ ነው። በብዛት ለምግብነት፣ ለቁስል ማከሚያ፣ ለቤተ መቅደስ መብራትና ለቅዱስ ቅባት የሚያገለግል ዘይት የሚገኘው ከዚህኛው የወይራ ዝርያ እንደሆነ ከመጽሐፍ ቅዱስ በጥልቀት መረዳት እንችላለን። ሁለተኛው አይነት ወይራ ደግሞ የበረሃ ወይም የዱር ወይራ ይባላል። ይሄም ኦሊያ ኢሮፒያ ሳብስፒሺስ ኩስፒዳታ የምንለው ነው። እንግዲህ በመጽሐፍ ቅዱስ ውስጥ የዱር ወይራ ተብሎ የተጠቀሰውና በኢትዮጵያና በምስራቅ አፍሪካ በብዛት የሚገኝ ዝርያ ነው። እንግዲህ የዚህ ወይራ መለያው የፍሬው መጠን በጣም ትንሽና ደረቅ ያለ ነው። የዘይት ምርቱ በጣም ዝቅተኛ ነው። ቅጠሉ ጠበብ ያለና የጀርባው ክፍል ወርቃማ ወይም ቡናማ ከለር ያለው ነው። ጥቅሙ እንግዲህ በሀገራችን ግንዱና ቅጠሉ በጣም ጠንካራና የመድኃኒት ይዘቱ ከፍተኛ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጸናጽል መስሪያ፣ ለታቦት መንበርና ለተለያዩ ንዋየ ቅድሳት መስሪያ የሚያገለግል እንጨት ነው። ስለዚህ የሁለቱ የወይራ ልዩነቶች በዚህ መንገድ መግለጽ ይቻላል። በመጽሐፍ ቅዱስ ውስጥ የነዚህ የሁለቱ የወይራ ልዩነቶች በሐዋርያው ቅዱስ ጳውሎስ ወደ ሮሜ መልእክቱ ሮሜ 11 ቁጥር 17 እስከ 24 ድረስ ተጠቅሶ የምናገኘው ሐዋርያው ቅዱስ ጳውሎስ በእነዚህ ሁለት የወይራ አይነቶች መካከል ያለውን ልዩነት በመንፈሳዊ ትምህርት ተጠቅሞበት እናገኛለን። የቤት ወይራን በእስራኤላውያን ወይም በእግዚአብሔር ሕዝቦች መስሎ እንዲሁም ደግሞ የዱር ወይራን አህዛብን ወይም ከእስራኤል ውጭ ያሉትን ሕዝቦች ወክሎ በመጽሐፍ ቅዱስ ላይ ተጠቅሶት እናገኛለን። እንግዲህ ሐዋርያው ቅዱስ ጳውሎስ እንደሚለው የዱር ወይራ ቅርንጫፍ ተቆርጦ ከቤት ወይራ ላይ እንደተተከለ ሁሉ አህዛብም በክርስቶስ በኩል የበረከቱ ተካፋይ ሆነዋል ይለናል። እንግዲህ አህዛብ የበረከቱ ተካፋይ የሆኑት ከአይሁድ ዘር በመወለዳቸው ሳይሆን በእምነታቸው የክርስቶስ ተካፋይ የድህነቱ ተካፋይ እንደሆኑ ለማመልከት በዚህ በዘመናዊው አረዳድ ግራፍቲንግ የምንለው አንደኛውን ሩቱን ወስደው ከሌላኛው አንደኛውን ሩቱን ይወስዳሉ ወይም ግንዱን ስር ያለውን ግንዱን ቅርንጫፉን ቆርጠው ይጥሉና ከሌላኛው ደግሞ ቅርንጫፉን አምጥተው ግራፍት ያደርጋሉ። በተለይ በዚህ በሳይንሱ የሆርቲካልቸር ባለሙያዎች በብዛት ይሄንን የተለያዩ ዝርያዎችን ለማውጣት ይጠቀሙበታል። ይሄንን ሐዋርያው ቅዱስ ጳውሎስ ሁለቱን ወይራዎች በግራፍቲንግ የጫካ ወይም የዱር ወይራ የምንለው በብዛት ፍሬው ለዘይት አይውልም። ፍሬው ጥቅም ላይ ስለማይውል ከቤት የቤት ወይራ ከሚባለው ላይ ወስዶ በትክክለኛው ግራፍት በማድረግ ለዘይት የተሻለ ምርት ያለውን ወይራ
ማምረት እንደሚቻል የጠቀሰበት ክፍል ላይ እናገኛለን። ስለዚህ መጽሐፍ ቅዱስ ላይ በግልጽ እነዚህን ሁለት ወይራዎች በተለያየ መንገድ እንደገለጻቸው እንረዳለን ማለት ነው። መጽሐፍ ቅዱስ የሁለቱን ወይራ ልዩነቶች በዚህ መንገድ ወደ አድማጭ ተመልካች ካደረስን በኋላ ዓላማችን እንዴት ለሕክምና ይውላሉ፣ የትኛው ነው ለሕክምና የሚውለው የሚለውን፣ የትኛው ይመረጣል የሚለውን ነው ማወቅ የሚገባን። ስለዚህ በዘይት ይዘቱ በተለይ የቤት ወይራ የምንለው በሩቅ ምስራቅና ሜዲትራኒያን አካባቢ በብዛት የሚበቅለው ዘይቱን በመጠቀም ለሕክምና አገልግሎት እንደዋለ መረዳት እንችላለን። በተለይ የደጉ ሳምራዊ ምሳሌ የሉቃስ ወንጌል ምዕራፍ 10 ቁጥር 34 ላይ ተጠቅሶ የምናገኘው በወንበዴዎች ተደብድቦ ለወደቀው ሰው ሳምራዊው ካደረገለት እርዳታ አንዱ በቆሰለው አካሉ ላይ ዘይትና ወይነ ጠጅ ማፍሰስና ከህመሙ እንዲያገግም ማድረጉን በመጽሐፍ ቅዱስ ላይ ተጠቅሶ እናየዋለን። እንዲሁም ደግሞ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ይህም አካላዊና መንፈሳዊ ፈውስን በማቀናጀት በተለይ ዘይት ከሚወጣው ወይራ የሚገኘውን ዘይት ለመንፈሳዊ እና አካላዊ ፈውስ ይጠቀሙበት እንደነበረ በያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ተጠቅሶ እናገኘዋለን። እንግዲህ ይሄ ዘይት ከአንደኛው የወይራ ክፍል የምናገኘው ነው ማለት ነው። ሌላኛው በተለይ እኛ አካባቢ በቅሎ ያለው ወይራ ወይ ጫካ ወይም የዱር ወይራ የሚባለው ደግሞ ቅጠሉ ለሕክምና በብዛት የምንጠቀምበት እንደሆነ ከዛው ከመጽሐፍ ቅዱስ ውስጥ ተጠቅሶ እናያለን። ቅጠሉና እንጨቱ ከፍተኛ የጸረ ባክቴሪያ ባህሪ ስላለው ብዙ ጊዜ ለጥርስ መፋቂያነት እንደምታስቡት በየመንገዱ የበቀለ ወይራ እየተቆረጠ እንዳያድግ የሚደረግበት ዋነኛው ምክንያት አላፊው መንገድ ላይ የሚሄደው ሁሉ ቆርጦ ለጥርስ መፋቂያ አገልግሎት ይጠቀምበታል። ያ ትክክለኛ የሳይንቲፊክ ኤቪደንስ ያለው መሆኑን እናያለን። የደም ስኳርን በከፍተኛ ደረጃ የመቀነስ ባህሪ እንዳለው በተለይ እኛ ሀገር የሚበቅለው ወይራ ቅጠሉ የደም ስኳርን መቀነስ፣ በቅጠሉ የሚገኘው ውህድ የኢንሱሊን ስሜትን የመጨመር ባህሪ ያለው የኢንሱሊን ሴንሲቲቪቲ እንለዋለን፣ እሱን ይጨምራል። ለደም ግፊት፣ ለስኳር መጠን ቁጥጥር፣ ለሰውነት በሽታ መከላከል አቅም እጅግ በጣም ጠቃሚ እንደሆነም ይሄንን እጽዋት በተገቢው መንገድ መረዳት ይቻላል። ከመጽሐፍ ቅዱስም ሳይንሳዊ መረጃዎችም የሚያሳዩት ይሄንን እንደሆነ ማየት ይቻላል ማለት ነው። እንግዲህ በተለይ የአሁኑን የእኛን ሀገር ወይራ ለስኳር፣ ለግፊት እና ለተለያዩ ነገሮች ጥቅም ላይ እንዴት ማዋል ይቻላል፣ አዘገጃጀቱን በተመለከተ መጠን በተመለከተ ለማወቅ የምትፈልጉ በምንሰጣቸው አድራሻ ደውሎ በትክክል ያሉትን ትክክለኛ ሂደቶች ለአድማጭ ተመልካቾቻችን እና ፍላጎት ላላቸው ማድረስ እንደምንችል በዚሁ አጋጣሚ መግለጽ እንፈልጋለን። እንግዲህ ይህንን ስንል በተለይ ይህንን እጽ ተጠቅመን የከፍተኛ ደረጃ ተሰራጭቶ የሚገኘውን የስኳርና የግፊት መጠንን ለመቀነስ ጥቅም ላይ ለመዋል የምንፈልግ ሰዎች ካለን የጥንቃቄ መልእክቶችን በዚሁ አጋጣሚ ማስተላለፍ እንፈልጋለን። የደም ግፊትና ስኳር መድኃኒት ለመጠቀም ስታስቡ የወይራ ቅጠል የደም ግፊትና ስኳርን ከፍተኛ የመቀነስ ባህሪ ስላለው አወሳስዱን ከሐኪማችሁ ጋር መነጋገር እንዳለባችሁ መረዳት አለባችሁ። በተለይ እርጉዝ ሴቶች እና ጡት የሚያጠቡ ሴቶች የቅጠሉ ሻይ በጥናት የተረጋገጠ ስላልሆነ ባይጠቀሙት የተሻለ ነው። እንዲሁም ደግሞ የኩላሊት ጠጠር ያለባቸው ሰዎች የወይራ ቅጠል ሻይ አንዳንድ ጥናቶች እንደሚጠቁሙት የካልሲየም አውግዘሌት ይዘት ሊኖረው ስለሚችል የኩላሊት ጠጠር ታሪክ ያላቸው ሰዎች መጠኑን በመቀነስ መጠቀም እንዳለባቸው ምክረ ሀሳብ እንሰጣለን። የሆድ መረበሽ ያለባቸው ሰዎችም አንዳንዴ የሆድ መረበሽን ሊፈጥር ስለሚችል የወይራ ቅጠል ሻይ በባዶ ሆድ ሲጠጣ ለአንዳንድ ሰዎች የማቅለሽለሽ ወይም የሆድ መቆርቆር ሊያስከትል ስለሚችል
ይሄንንም ቅድመ ጥንቃቄ ወስዳችሁ እንድትጠቀሙ ማሳሰብ እንፈልጋለን። እንግዲህ ለዛሬ ይዘን የቀረብነው ስለ ወይራ ነው። ይህ ቪዲዮ ከጠቀማችሁ እና በዚህ ቪዲዮ መሰረት አድርጋችሁ ለመጠቀም የፈለጋችሁ ሰዎች በትክክል መረጃውን ከአቅራቢያችሁ ካሉ የባህል ሐኪሞች በመጠየቅ መረዳት ይቻላል። ወደኛም ወደ ማዕከላችንም ደውላችሁ ትክክለኛውን የአጠቃቀም ሂደት መረዳት ይቻላል። እንግዲህ ለይህ ፕሮግራም የዛሬው ፕሮግራማችን ይሄንን ይመስላል። ይህ ፕሮግራም የተመቻችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቀጣይ በመጽሐፍ ቅዱስ ውስጥ ያሉ እጽዋቶችን ይዘን እንመጣለን። ለዛሬው እዚህ ጋር ይበቃል። ስላዳመጣችሁ እናመሰግናለን።